ሰላም ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የቀረብኩት ስለ ድዌይን ዳግላስ ጆንሰን ወይንም ደግሞ በቅጽል ስሙ ብዙዎቻችን በምናውቀው ስሙ ዘ ሮክ ስለሚባለው አክተር እና ፕሮፌሽናል ሬስለር ይሆናል። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ቆንጆ ስለ ፊልምና ስለ አክተሮች ባዮግራፊዎችን ማግኘት ትችላላችሁ። ቪዲዮ የተመቻችሁ ሰዎች ላይክ እና ሰብስክራይብ በማድረግ ሰፖርት እንድታደርጉን ስንል በአክብሮት እንጠይቃለን። እንቀጥል። ድዌይን ጆንሰን እንግዲህ በ1972 እንደ አውሮፓውያን አቆጣጠር ሜይ 2 ላይ ወደዚህ ዓለም የመጣ ሲሆን አሜሪካዊ አክተር እና ፕሮፌሽናል ሬስለር ነው። እንግዲህ በልጅነታችን በጣም WWE የምታዩ ሰዎች ካላችሁ ዘ ሮክን ለማስታወስ ከባድ ነው እና እንደውም በአብዛኞቹ ዘንድ the greatest professional wrestler of all time የምን ጊዜውም ምርጥ ፕሮፌሽናል ሬስለር በመባል ይታወቃል። እንግዲህ ድዌይን ጆንሰን ወይንም ዘ ሮክ ለ8 ዓመታት ያክል WWE እና WWF መጀመሪያ WWF ነበር የሚባለው እዛ ውስጥ ለ8 ዓመታት ያክል ሬስል አድርጓል ማለት ነው። ከዛም በኋላ ወደ ፊልም ኢንዱስትሪው በመግባት በዓለም ዙሪያ 14.9 ቢሊዮን የአሜሪካን ዶላር በማግኘት በዓለም ዙሪያ ካሉ አክተሮች በጣም ከፍተኛውን ክፍያ ከሚከፈሉ ኦር ደግሞ ከፍተኛ ገቢ ካገኙ አክተሮች መካከል አንዱና ዋነኛ ያደርገዋል ማለት ነው። እንግዲህ ታሪኩን ስንመለከት በ1991 እንደ ፈረንጆቹ አቆጣጠር ዩኒቨርሲቲ ኦፍ ማያሚ በአሜሪካን ፉትቦል ተጫዋችነት ስኮላርሺፕ አግኝቶ ቢገባም ግን ያው ኮቹ ጥሩ ቢሆንም ግን ኮቹ ብዙ ስለማያጫውተው በ1996 በአባቱ ድጋፍ ወደ WWF አሁን ደግሞ WWE ብለን ወደምናውቀው ካምፓኒ ኦር ደግሞ ድርጅት ገብቶ በጣም በአጭር ጊዜ ውስጥ ጫና ፈጣሪ ሆኖ ወደ ፌም የገባበት ጊዜ ነበረ። በልጅነቱ እንግዲህ በጣም ታዋቂ የነበረ ነው ማለት ነው። ከዛም በኋላ እንግዲህ WWE ላይ ወደ 8 ዓመታት እንዲሁም ከዛም በላይ ገባ ወጣ እያለ በሙሉ ጊዜም በትርፍ ሰዓቱም እየሰራ እንግዲህ ታዋቂነትን ሊያተርፍ ችሏል ማለት ነው። ከዛም በኋላ ወደ ፊልም ኢንዱስትሪው በመግባት 2001 ላይ የመጀመሪያ ፊልሙን The Mummy Returns የሚል በጣም ቆንጆ ፊልም መስራት ችሏል። እንግዲህ ድዌይን ጆንሰን መላጣ ነው ብላችሁ ለምታስቡ ሰዎች ወደኋላ መለስ ብላችሁ ዘመሚን ብታዩት ረጅም ፀጉር የነበረው ሸበላ እንደነበረ ማየት ትችላላችሁ ማለት ነው። ከዛም በኋላ እንግዲህ በመቀጠል በሁለተኛው ዓመት ስኮርፒዮን ኪንግ 2002 ዓመተ ምህረት በፈረንጆቹ አቆጣጠር ላይ ስኮርፒዮን ኪንግ የሚባል በጣም ቆንጆ ፊልም መታየስ ሆኖ እንግዲህ ሁላችንም የምናስታውሰው ይመስለኛል። ያላያችሁት ካላችሁ ተመልሳችሁ ብታዩት በጣም ትወዱታላችሁ። እሱን ሰርቷል ማለት ነው። ከዛም በኋላ እንግዲህ በተለያዩ ዓመተ ምህረቶች የቤተሰብ ዘውግ ያላቸውን The Game Plan, Race to Witch Mountain, Tooth Fairy, Jumanji Welcome to the Jungle, Jumanji Next Level እና ጀንግል ክሩዝ የመሳሰሉ ቤተሰባዊ ዘውግ ያላቸውን ፊልሞችን ሰርቷል። ከዛም ደግሞ አክሽን ፊልሞች እንግዲህ አብዛኞቻችን በአክሽን ፊልሞች ሊሆን ይችላል የምናውቀው እና ጆርኒ ቱ ዘ ሚስተሪየስ አይስላንድ፣ ጂ.አይ. ጆ ማይ ፐርሰናል ፌቨሪት በጣም ወደው ፊልም ጂ.አይ. ጆ ሪታሊዬሽን 2013 ላይ የተሰራ ፊልም እሱን ሄዳችሁ ማየት ትችላላችሁ። ከዛም በኋላ ደግሞ 2014 ላይ ሄርኩሊስ the giant በግሪክ ሚቶሎጂ ላይ ተመስርቶ የተሰራ ጃይንቱ አንበሳው ገዳይ ሄርኩሊስ በጣም ቆንጆ ፊልም ሰርቷል። ከዛም በኋላ ስካይ ስክራፐር፣ ሳን አንድሪያስ፣ ራምፔጅ የመሳሰሉ በጣም ቆንጆ ፊልሞች ላይ ሰርቷል። ከዛም ባለፈ ደግሞ እንግዲህ ይህ ሰው መልታይ ታለንትድ በመሆኑ አክሽን ኮሜዲ ፊልሞች ላይም ራሱ በጣም ቆንጆ አክሽን ኮሜዲ ፊልሞች ላይ ሰርቷል። ጌት ስማርት፣
ሴንትራል ኢንተለጀንስ ከኬቪን ሃርት ጋር የሰራው፣ ቤይዋች እና ሬድ ኖቲስ የመሳሰሉ አክሽን ኮሜዲ ዘውግ ያላቸው ፊልሞችን ሰርተዋል። ከዛም በተጨማሪ ፋስት ኤንድ ፊሪየስን እንግዲህ የማያውቅ ሰው ያለ አይመስለኝም። ከፋስት 5 ጀምሮ ተውኗል ማለት ነው። ስፔሻሊ ደግሞ መጨረሻ አካባቢ ላይ ሆብስ ኤንድ ሻው ተብሎ በሚሰራው ከጄሰን ስታተም ጋር እና ከኢድሪስ ኤልባ ጋር የሰራው በጣም ቆንጆ ፊልም፣ በጣም የሚገርም ፊልም። ኢቨን እነ ሮማን ሬይንስ WWE ላይ ያሉ ሬስለሮች ሳተፉበት በጣም ቆንጆ ፊልም ሰርቷል። እንግዲህ ከፋስት 5 ጀምሮ ፖሊስ በመሆን እነ ዶሚኒክ ቶሬዶን በመከታተል እና በማደን የተካነ ፖሊስ ሆኖ ሰርቷል ማለት ነው። እንግዲህ ይሄ በጣም ከፍተኛ ገቢ ያስገኘለት ፋስት ኤንድ ፊሪየስ ፊልሞችንም በጣም ያሳደገ ሮል ተጫውቷል ማለት ነው። ከዛም በተጨማሪ እንግዲህ ሳይንስ ፊክሽን ፊልሞች የምትወዱና የምታዩ ሰዎች ካላችሁ ብላክ አደም የተሰኘውን 2022 ላይ 2022 ላይ ያወጣውን ፊልም ብታዩ ከሻዛም ስቶሪ ጋር በጣም የሚቀራረብ በጣም ቆንጆ ፊልም ሰርቷል። እዛ ላይ እንግዲህ ሜን አክተር ሆኖ ወይንም ደግሞ ብላክ አደም ሆኖ ነው የሰራው። በጣም ፓወርፉል የሆነ እንግዲህ ለካራክተሩ ኢቭን በቃ ለድዌይን ጆንሰን ራሱ የሚመጥን አይነት ካራክተር የተጫወተበት ፊልም ነው። ከዛም በተጨማሪ ቮይስ ኦቨር በማድረግ የአኒሜሽን ፊልሞች ላይ ድምፅ በመጫወት ሞዋና ላይ ተውኗል ማለት ነው። ሞዋና ላይ እንግዲህ ማዊ ደሚጋድ ሆኖ ተውኗል። በጣም የሚገርም ከቨር ነው። እንግዲህ ሞዋናን በጣም የምትወዱት ይመስለኛል። አኒሜሽን የምትወዱ ሰዎች ካላችሁ ሞዋና 1 እና 2016 ላይ ወጣውና ሞዋና 2 2024 ላይ ወጣውን ፊልሞች ሄዳችሁ ማየት ትችላላችሁ። ድምጹን ገና ስትሰሙት ሮክ እንደሆነ ታውቃላችሁ። እና ይህ ነው እንግዲህ የድዌይን ጆንሰን ወይም ሮክ ታሪክ ይህንን ይመስላል። ሌሎች በጣም የምትወዷቸውን አክተሮች ዲዩ ባዮግራፊ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ የምትፈልጓቸውን አክተሮች ኮሜንት አድርጉልኝ። ለመስራት በጣም ደስ እያለኝ ሰራላችኋለሁ። በተረፈ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ቻናላችን ሰብስክራይብ አድርጉ፣ ሼር ኮፒ እያደረጋችሁ አበረታቱን። እናመሰግናለን።